የሁሉንም ስቲል ስትራክቸር ፕሮጀክቶች ፋውንዴሽን ዲዛይን እንዴት በቀላሉ እንደምንሰራ እንዲሁም ደግሞ ስቲል ስትራክቸር ፋውንዴሽን ላይ ያሉትን ሁሉንም ኮምፖነንቶች በዚህ ቪዲዮ እኔ በቀላሉ አሳያችኋለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ በማድረግ እንዲሁም ደግሞ ሌሎች እንዲማሩበት ሼር በማድረግ ጀምሩት። ቀጥታ ወደ ጉዳያችን እንግባ። ሳፕ ወይም ሲኤስአይ ታብስ ሶፍትዌር ላይ አጠቃላይ ሁሉንም ስቲል ስትራክቸር ፍሬሞችን ዲዛይን ካደረግን በኋላ ቀጥታ ያገኘነውን ቤዝ ሪአክሽን ወደ አይዲያ ስታቲካ ሶፍትዌር ይዘን መምጣት አለብን። የግድ ሁላችሁም ማወቅ ያለባችሁ ነገር አይዲያ ስታቲካ ሶፍትዌር ላይ ሁለት ኮምፖነንት ይኖረናል። የመጀመሪያው ኮኔክሽን የሚለው ኮምፖነንት ሲሆን ሁለተኛው ደግሞ ዲቴይል የሚለው ኮምፖነንት ነው። ኮኔክሽን የሚለው ኮምፖነንት ላይ አጠቃላይ ቤዝ ፕሌታችን፣ አንከሮችን እንዲሁም ደግሞ አንከር ቦልቶችን ፕላስ ኮንክሪት ብሎኩን ጀነራሊ ዲዛይን እናደርጋለን። አይዲያ ስታቲካ ኮኔክሽን ፓርት ላይ ዲዛይን የምናደርገው ኮንክሪት ብሎክ ፕሌን ኮንክሪት ነው። ምንም አይነት ሬንፎርስመንት የለውም። እንዲሁም ደግሞ ፔደስታሉና ፉቲንጉ አልተለየም ማለት ነው። ስለዚህ ቀጥታ ወደ አይዲያ ስታቲካ ዲቴይል ፓርት በመሄድ እነዚህን ነገሮች እናስተካክላለን። አይዲያ ስታቲካ ዲቴይል ፓርት ይህን ይመስላል። ምስሉ ላይ እንደምትመለከቱት ሁሉም ኮምፖነንቶች እዚህ ጋር አሉ ማለት ነው። ፔደስታላችንም በዚህ መንገድ ለይቻ አስቀምጫለሁ። የፔደስታሉ ዲዛይን ተሰርቷል ማለት ነው። ሁሉም ሬንፎርስመንት ዲቴይሎች ተቀምጠዋል። ከታችም እንደምትመለከቱት ስፕሪድ ፉቲንጉ አለ እስከ ሬንፎርስመንት ዲቴይሉ ድረስ ቤዝ ፕሌታችን እንዲሁም ደግሞ ሁሉም አንከሮች በዚህ መንገድ ተቀምጠዋል ማለት ነው። ስለዚህ ከኛ የሚጠበቀው ካልኩሌት በማለት ዲዛይን ያደረግነውን ሬንፎርስመንት ፋርደር ቼክ እናደርጋለን። የዚህን ቪዲዮ ፉል ቱቶሪያል ማየት ከፈለጋችሁ እዚህ ዩቲዩብ ቻናል ላይ ታገኙታላችሁ ወይም ደግሞ ባዮ ላይ ገብታችሁ ሁሉንም መከታተል ትችላላችሁ ማለት ነው። ቪዲዮ ከጠቀማችሁ በድጋሚ ለሌሎች ማጋራት እንዳትረሱ። ሰላም ሁኑልኝ።